ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። እስቲ ዛሬ አንድ ከባድ ጥያቄ እንጠያየቅ። ቁንጅና ትዳርን አያጸናም የሚባለው አባባል እውነት ይሁን? ዛሬ ብዙዎቻችን የምንመለከተው አንድ አስገራሚ እውነት አለ። ባለቤቷ እጅግ ውብ የሆነች የምትኮራባት፣ በህብረተሰቡ ዘንድ አድናቆትን የምታተርፍ ሴት እያለው አንዳንዴም ቤት ውስጥ ያለችውን የቤት ሰራተኛ ወይም ከቤት ውጭ ሌላ ሴት የሚፈልጉ ወንዶች እናያለን። ይህ ሲባል ሁሉም ወንዶች ውጭ ይፈልጋሉ እያልኩኝ ሳይሆን ጥቂት ወንዶች ግን ይህንን ሲያደርጉ እናያለን። ለምን ይመስላችኋል? አንድ ወንድ ያገባት ቆንጆ ሚስት እያለው ችግሩ ያለው ምኑ ላይ ነው? እስኪ ሀሳባቸውን ኮመንት ላይ ጻፉልኝ። ብዙ ጊዜ ከቁንጅና ባሻገር የማናየው የጠለቀ የስነ ልቦናና የግንኙነት ክፍተት አለ። ዛሬ ይህንን ምስጢር አንድ በአንድ እንመረምራለን። እስከ መጨረሻው አብራችን ቆዩ። ስለዚህ ዋና ዋናዎቹ የወንዶች ስነ ልቦና ፍላጎቶች ምንድን ናቸው የምለው ስንመለከት ውበት የአይን ማረፊያ እንጂ የልብ መሙያ ብቻ አይደለም። ወንዶች ውብ ሚስት እያላቸው ወደ ሌላ ሴት ወይም የቤት ሰራተኛ እንዲያስቡ የሚያደርጓቸው ዋና ዋና ምክንያቶች አሉ። እነሱም አንደኛ የአድናቆትና የኤጎ ረሃብ ነው። ብዙ ጊዜ ሴቶች ውብ ሲሆኑ ወንዶች አድናቆት ይሰጧቸዋል። ወንዶቹ በኩል ግን የሚጠበቀውን ስሜታዊ ማረጋገጥ ወይም ቫሊዴሽን አንዳንዴ ይዘነጉታል። አንድ ወንድ በቤት ውስጥ ጀግና ወይም አስፈላጊ እንደሆነ እንዲሰማው ይፈልጋል። የቤት ሰራተኛ ወይም ሌላ ሴት ደግሞ ለትንሽ ነገር እንኳን ጌታ ያመሰግናለሁ ስትል የወንዱን ኢጎ ወይም ፍላጎት ታረከዋለች። የዕለት ተዕለት ልምምድ ትዳር እድሜ ሲገፋ ወደ ተለመደ የዕለት ተዕለት እንቅስቃሴ ይቀየራል። የፍቅር ጨዋታዎች ይጠፋሉ። አዲስነት ሲጠፋ አንዳንዴ ወንዶች ለአዲስ ነገር ያላቸው ተፈጥሯዊ ግን የተሳሳተ የማወቅ ጉጉት ይነሳሳል ማለት ነው። ሌላው የግንኙነት መቋረጥ ወይም ኢሞሽናል ዲስኮኔክሽን የምንለው አካላዊ ቅርርብ ከመኖሩ በፊት ስሜታዊ ቅርርብ መጥፋት ይጀምራል። ሚስት በልጆች እንክብካቤ፣ በስራ ወይም በቤት ውስጥ ጭንቀት ተወጥራ ለባሏ ጊዜ ሳትሰጥ ስትቀር እንግዲህ ባልየው የባዶነት ስሜት ይሰማዋል ማለት ነው። ሌላ የምንመለከተው እንግዲህ የሴቶች ስህተቶች ወይም በግንኙነት ውስጥ የሚፈጠሩ ክፍተቶች ናቸው። እዚህ ጋር እንግዲህ ሴቶች ላይ ብቻ የሚወረወር ጥፋት ሳይሆን ሳንወድ በግድ በትዳር ውስጥ የሚፈጸሙ የተለመዱ ስህተቶችን ማየት አለብን። ውበትን እንደ ብቸኛ መከላከያ ማሰብ፣ ውብ ነኝ ስለዚህ ባሌ በጭራሽ ሌላ ሴት አይመለከትም የሚል የተሳሳተ እምነት መያዝ ውበት የመጀመሪያው መሳቢያ እንጂ ትዳርን የሚያቃና መሳሪያ አይደለም። ትዳርን ዘላቂ የሚያደርገው ስሜትና ፍላጎትን መናበብና መግባባት ነው። ትኩረትን ከባለቤት ወደ ሌሎች ነገሮች ማዛወር። ልጆች ይወለዱ ወይም በስራ ስንጠመድ ሙሉ ትኩረታችንን ለልጆች ሰጥተን ባልን ሙሉ በሙሉ መዘንጋት ወይም ይህ ባልየው ቤት ውስጥ የባዕድነት ስሜት እንዲሰማው ያደርጋል ማለት ነው። ሌላው የወሲብ ህይወትን እንደ ግዴታ ማየት ነው። ወሲብ በፍቅር መግለጫ መሆኑ ቀርቶ ለማለፍ ያህል ወይም ግዴታን ለመወጣት የሚደረግ ከሆነ ወንዱ ከትዳር ውጭ ፈላጊ ጭምር ማለት ነው። ሌላኛው ለወሲብ ያላቸው ፍላጎትና የባህሪ ልዩነት ነው። ወንዶች የወሲብ ፍላጎት ከእይታና ከአዲስነት ስሜት ጋር አብሮ የሚጓዝ ነው። በቃ ወንዶች ስሜታቸው ስስ ነው። የፈለጉትን ነገር ቶሎ ማግኘት ይፈልጋሉ። ይህ ማለት የወሲብ ስሜታቸው ተነሳስተው ማድረግ በፈለጉበት ሰዓት ሴቷ ዝግጁ ላትሆን ትችላለች። ወንዶች ባስፈለጋቸው ሰዓት የምትሰጥ ሚስት ካለች በጭራሽ ሌላ ሴት አያስብም። በቃ ሴቶች ያንን የወንዶች ባህሪ ተረድታችሁ በመስጠት ተባበሩ። ትዳራችሁም በዚህ የተነሳ ማጣት የለባችሁም። ሌላው ሴቶች ስሜታዊ ጸጥታና ደህንነት ሲሰማቸው ነው የወሲብ ፍላጎታቸው የሚከፈተው። ወንዶች ግን በአብዛኛው አካላዊ ማነቃቂያዎች በቀላሉ ፍላጎትን ይቀሰቅሳሉ። ይህ ማለት ግን ወንዶች ማመንዘራቸው ወይም ሌላ ሴት መፈለጋቸው ያጸድቃል ማለት ሳይሆን ስህተቱ የሞራል ጥያቄ ቢሆንም መነሻው ግን የትዳር ውስጥ መግባባትና የስሜት ትስስር መጥፋት ነው። ውድ ተመልካቾች ትዳር እንግዲህ የጋራ የአትክልት ስፍራ መሆኑን ልትረዱ ይገባል። ውሃ ካልጠጣ ውብ አበባም ቢሆን ይጠወልጋል። ቆንጆ ሚስት ማለት የተሟላ ትዳር ማለት አይደለም። ትዳር እንደ ጻና ፍቅር፣ መከባበር፣ ግልጽ ውይይትና ሁልጊዜም አዲስ የሆነ የልብ ዝምድና ያስፈልጋል። ለዛሬ የነበረው መረጃ በዚህ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮን ከወደዳችሁ ላይክ አድርጉ። ሀሳባችሁን በኮሜንት አስቀምጡልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ቀጣይ እስከምንገናኝ ሰላም ቆዩ።